ሰላም ቤተሰብ ለዌብ ዴቨሎፕመንት ሌቭል 4 የሲኦሲ ፕሮጀክት እየተዘጋጃችሁ ለምትገኙ በሙሉ ዛሬ አሪፍ መረጃ ይዤላችሁ መጥቻለሁ። የመጀመሪያው ፕሮጀክታችን ዴቨሎፒንግ ኤንድ ኢምፕሊሜንቲንግ ኤ ዌብ ቤዝድ አይቲ ሰፖርት ቲኬቲንግ ሲስተም ፎር ኤ ካምፓኒ ይባላል። ይኸውላችሁ ቤተሰብ በዚህ ፈተና ላይ ትልቁ ፈተና ኮዲንጉ ብቻ ሳይሆን ሰዓት ነው። መመሪያውን ለማንበብ 15 ደቂቃ፣ ሙሉ ሲስተሙን ሰርቶ ለማጠናቀቅ ደግሞ 5 ሰዓት ተኩል ብቻ ነው የተሰጠን። ስለዚህ ገና ከጀመሩ ሰዓታችንን በአግባቡና ስማርት በሆነ መንገድ ካልተጠቀምን ልንቸገር እንችላለን። ዛሬ ይህንን ፕሮጀክት እንዴት በቀላሉ መስራት እንደምንችል አሳያችኋለሁ። አብራችሁን ቆዩ። እስኪ መጀመሪያ የተሰጠንን ኬዝ ጠለቅ ብለን እንረዳው። ኤቢሲ ካምፓኒ ከ100 በላይ ሰራተኞች ያለው ሲሆን እንደ አይቲ፣ ኤችአር፣ ፋይናንስ እና ሎጂስቲክ ያሉ የተለያዩ ክፍሎች የያዘ መካከለኛ ድርጅት ነው። በዚህ ድርጅት ውስጥ የኔትወርክ መቆራረጥ፣ የኮምፒውተር ሃርድዌር ብልሽት፣ የሶፍትዌር አክሰስ ችግሮች እና የፕሪንተር ብልሽቶች በብዛት የሚያጋጥሙ ቴክኒካዊ ችግሮች ውስጥ ይጠቀሳሉ። እዚህ ጋር አጠቃላይ ሀሳቡን እንረዳለን። በርካታ ዲፓርትመንቶች አሉት፣ እንዲሁም በየቀኑ የተለያዩ ቴክኒካዊ ችግሮች ያጋጥሙታል። በመቀጠል ኢንስትራክሽኑ ላይ እንዲህ ይላል። ሰራተኞች አሁን ላይ ችግሮችን በቃል ወይም በኢሜይል ያሳውቃሉ። ይህ ደግሞ ለዘገየ ምላሽ፣ ለደካማ ክትትልና ድጋፍ ሰጪዎችን አፈጻጸም ለመገምገም አስቸጋሪ እንዲሆን አድርጓል። ይህ ነው የድርጅቱ ትልቅ ማነቆ። አሰራሩ ማኑዋል በመሆኑ የሰራተኞች ጥያቄ ይጠፋል። የተስተካከለውን ትራክ ማድረጊያ መንገድም የለም። ማኔጅመንቱም የአይቲ ቡድኑም ምን ያህል በጥሩ ሁኔታ እየሰራ እንደሆነ ለመለካትም አይቻልም። ይህንን ችግር ለመፍታት በምንሰራው ሲስተም ውስጥ 3 የተለያዩ ጠቃሚ ሮሎች ይኖሩናል። ሪኩዌስተርስ ችግሮች ሪፖርት የሚያደርጉ ከማንኛውም ዲፓርትመንት ያሉ ሰራተኞች ናቸው። ሰፖርተርስ ድጋፍ ሰጪዎች ማለት ነው። የተጠየቁትን ቴክኒካዊ ችግሮች የሚፈቱ የአይቲ ባለሙያዎች ናቸው። ቲም ሊደርስ ወይም የቡድን መሪዎች ሰሚት የተደረጉ ቲኬቶችን የሚመድቡና መፍትሄ ማግኘታቸውን የሚከታተሉ የአይቲ ማናጀሮች ናቸው። ቀጥሎ ደግሞ ትክክለኛውን የፕሮሰስ ፍሰት ያሳየናል። ሪኩዌስተርስ ፕሮብሌሙንና አርጀንሲ መሆኑን ገልጾ ቲኬት ሰሚት ያደርጋል። ቲም ሊደር ያልተመደቡትን ቲኬቶች አይቶ ለሰፖርተር ይመድባል። ሰፖርተሩ ችግሩን ማስተካከል ሲጀምር ስታተሱን ወደ ኢን ፕሮግረስ ይቀይራል። ሲጨርስ መፍትሄውን ጽፎ ስታተሱን ሪዞልቭ ያደርጋል። አጠቃላይ የቢዝነሱ ፍሰት ይሄ ነው። ለቀጣይ ጥያቄ ለታስኳን የሚያስፈልገን ሁሉም ነገር እዚህ ውስጥ አለ። ታስኳን ጥያቄ ሲስተም ሪኳየርመንት ኤንድ አናሊሲስ ነው የሚለው። ታስኳን ውስጥ እንድንመልሳቸው የተጠየቅነው ጥያቄዎች 5 ነገሮች ናቸው። አንደኛ አይደንቲፋይ ኪ ፈንክሽናል ሪኳየርመንትስ፣ ሁለተኛው አይደንቲፋይ ኪ ነን ፈንክሽናል ሪኳየርመንትስ፣ ሶስተኛው ሊስት ኤንድ ዲስክራይብ ዘ ስቴክሆልደርስ ኤንድ ዜር ሮልስ፣ አራተኛው ራይት ኤ ክሊር ፕሮብሌም ስቴትመንት፣ አምስተኛው ደግሞ ዲፋይን ዘ ሜን ሲስተም ጎል ቱ ቢ አቺቭድ። እነዚህ 5 ጥያቄዎች ናቸው ታስኳን ላይ እንድንሰራ የሚጠበቅብን። ወደ መጀመሪያው ስንሄድ ፈንክሽናል ሪኳየርመንት ሲስተሙ ምን መስራት አለበት የሚገልጹ ናቸው። ፈንክሽናል ሪኳየርመንት የመጀመሪያ ልንጽፈው የምንችለው the system shall provide a secure login user authentication page and redirect them to their role based dashboard። አሁን የሪኩዌስተር ተግባራት ፈተናው ላይ እንዲህ ይላል። ሲስተሙ ሪኩዌስተር የቴክኒኩን ችግሩን አጣዳፊነቱንና ዲፓርትመንታቸውን በመግለጽ አዲስ ቲኬት ሰሚት እንዲል ማስቻል አለበት። የጠየቁትን ማየት ስለሚገባቸው ሪኩዌስተርስ የከፈቷቸው ቲኬቶች ዝርዝር እና የእያንዳንዱ ቲኬት አሁን ያለበት ስታተስ እንዲያዩ ማስቻል አለበት። ሁለተኛ the system shall allow requester to submit new support ticket with description of technical issue, urgency level and their department. ሶስተኛ the system shall allow requester to view a list of tickets they have submitted along with the current status of each ticket። ወደ ሁለተኛው ሮል ደግሞ ስንሄድ የቲም ሊደር ተግባራት ፈተናው ላይ እንዲህ ይላል። አዲስ ወይም ያልተመደቡ ቲኬቶችን አይቶ ለሰፖርተሮቹ ይመድባል። ይህንን ለሁለት እንከፍለዋለን። ሲስተሙ ቲም ሊደሩ አዳዲስና ያልተመደቡ ቲኬቶችን እንዲያይ ማስቻል አለበት እና ሲስተሙ ቲም ሊደሩ በባለሙያው ልምድና ጊዜ ላይ ተመስርቶ ቲኬቱን ለተወሰነ ሰፖርተር እንዲመድብ ማስቻል አለበት። በተጨማሪም መፍትሄዎችን ስለሚከታተሉ ሲስተሙ ቲም ሊደሩ የሁለቱንም ቲኬት ሁኔታ ትራክ እንዲያደርግና መፍትሄዎችን እንዲያይ ማስቻል አለበት። በመጨረሻም የሰፖርተር ተግባራት ፈተናው ላይ እንዲህ ይላል። የሰፖርተሩ ወይም የድጋፍ ሰጪ ባለሙያው ችግሩን ያስተካክላል፣ ስታተሱን ወደ ኢን ፕሮግረስ ይቀይራል። ሲጨርስ ደግሞ መፍትሄ ጽፎ ሪዞልቭ ያደርጋል።
ስለዚህ ሲስተሙ ሰፖርተርስ ለነሱ የተመደቡ ቲኬቶችን ብቻ እንዲያዩ ማስቻል አለበት። ሰፖርተሩ የቲኬቱን ስታተስ ከኦፕን ወደ ኢን ፕሮግረስ እንዲቀይሩ ማስቻል አለበት። ሲጨርሱ የተሰጠውን መፍትሄ ጽፈው ቲኬቱን ሪዞልቭ አድርገው እንዲዘጉ ማስቻል አለበት። እነዚህ 9 ፈንክሽናል ሪኳየርመንቶች ናቸው። እያንዳንዳቸው በኬዝ ውስጥ ካሉ አረፍተ ነገሮች ጋር ቀጥታ ይገናኛሉ። ፈታኙ በዚህ ላይ ምንም አይነት ጥያቄ ሊያነሳ አይችልም። አሁን ወደ ነን ፈንክሽናል ሪኳየርመንቶች እንምጣ። እነዚህ የሲስተሙን ጥራት ባህሪያት ይገልጻሉ። ከላይ እንዳየነው ግልጽ ፍንጭ አልተሰጠንም፣ ነገር ግን ከድርጅቱ ሁኔታ በመነሳት ልናውቃቸው እንችላለን። ከ100 በላይ ሰራተኞች እንዳሉትና አሁን ያለው አሰራር መዘግየትና ደካማ ክትትል እንዳመጣ ተነግሮናል። ስለዚህ ፐርፎርማንስ ወይም አፈጻጸሙ፣ ሪሊያቢሊቲው አስተማማኝነቱ እና ዩዜቢሊቲ ወይም የአጠቃቀም ምቾቱ ወሳኝ ናቸው። ለዚህ የሚሆን 5 ነጥቦችን ከነ ምክንያታቸው እንጽፋለን። አንደኛው ሴኩሪቲ፣ ሪኩዌስተር ወደ ቲም ሊደር ወይም ሰፖርተሮች ገጾች መግባት እንዳይችሉ ሮል ቤዝድ አክሰስ መቆጣጠር አለበት። ፓስወርዶችን በሰኪዩር መንገድ መቀመጥ አለባቸው፣ ምክንያቱም እያንዳንዱ ሮል የተለያየ ፐርሚሽን አለው። ሁለተኛ ዩዜቢሊቲ፣ የአይቲ እውቀት የሌላቸው የኤችአር፣ ፋይናንስ፣ ሎጂስቲክስ ሰራተኞች በቀላሉ ቲኬት መክፈት እንዲችሉ ሲስተሙ ቀላልና አጠቃቀሙ ግልጽ መሆን አለበት። ሶስተኛ ሪሊያቢሊቲ፣ አስተማማኝ መሆን አለበት። አሁን ባለው የኢሜል አሰራር ቲኬቶች ስለሚጠፉ ሲስተሙ ምንም አይነት ቲኬት እንዳይጠፋ ወይም እንዳይደግም ዋስትና መስጠት አለበት። አራተኛ ፐርፎርማንስ፣ ሲስተሙ እስከ 50 ሰዎች በአንድ ጊዜ ቢጠቀሙበት እንኳ በ3 ወይም በዛ ባነሰ ሰከንድ ውስጥ ሎድ ማድረግ አለበት። አምስተኛ ኦዲቴቢሊቲ፣ ማኔጅመንቱ የድጋፍ ሰጪዎችን አፈጻጸም መገምገም እንዲችል ሲስተሙ በቲኬቱ ላይ የሚደረጉ ማንኛውም የስታተስ ለውጦች ከነሰዓታቸው መመዝገብ ወይም ሎግ ማድረግ አለበት። የፈተናው ፕሮጀክት ኢንፎርሜሽን ላይ 3 ስቴክሆልደሮች ተጠቅሰዋል። እኛ በደንብ አብራርተን መጻፍ ብቻ ነው የሚጠበቅብን። አንደኛ ሪኩዌስተር፣ የቴክኒክ ችግር ሲያጋጥማቸው ቲኬት የሚከፍቱ ከማንኛውም ዲፓርትመንት ሊሆኑ ይችላሉ። አዲስ ቲኬት መፍጠር፣ ችግሩን ማብራራትና የራሳቸውን ቲኬት ስታተስ ማየት ይችላሉ። የራሳቸውን ሰሚት ያደረጉትን ቲኬት እና ስታተስ ማየት ይችላሉ። ለሌላው አሳይን እና ሶሉሽን መስጠት ግን አይችሉም። ሁለተኛ ሰፖርተርስ፣ ቴክኒካዊ ችግሮችን የሚፈቱ የአይቲ ባለሙያዎች ናቸው። የተመደቡላቸው ቲኬቶች ብቻ ያሉ ስታተስ ወደ ኢን ፕሮግረስ ወይም ደግሞ ሪዞልቭድ ይቀይራሉ፣ መፍትሄ ይጽፋሉ። ለሌላ ሰው ቲኬት መመደብ ግን አይችሉም። ቲም ሊደር ወይም ቡድን መሪው የአይቲ ዲፓርትመንት ማናጀሮች ናቸው። ያልተመደቡ ቲኬቶችን ያያሉ። ያልተመደቡ ቲኬቶችን ለባለሙያዎች መመደብ ይችላሉ። የሁሉንም ቲኬቶች ሁኔታ ይከታተላሉ። አጠቃላይ ሲስተሙን የመቆጣጠር ሙሉ መብትም አላቸው። ፕሮፌሽናል የሆነ ፕሮብሌም ስቴትመንት እንደሚከተለው ነው። ኤቢሲ ካምፓኒ በአሁኑ ጊዜ ከ100 በላይ ለሚሆኑ ሰራተኞች የአይቲ ድጋፍ ለመስጠት በቃልና በኢሜል የሚደረጉ ልውጦች ላይ ጥገኛ ነው። ይህ የተዘበራረቀ አሰራር ለዘገየ ምላሽ፣ ለሚጠፉ ጥያቄዎች፣ ማዕከላዊ የሆነ ክትትል ስርዓት ላለመኖር እና የአይቲ ቡድኑ አፈጻጸም ለመገምገም አለመቻልን አስከትሏል። ቲኬቶችን በአንድ ቦታ የሚቀበል፣ አመዳደብን አውቶማቲክ የሚያደርግ፣ የፕሮብሌም አፈታት ሂደትን ትራክ የሚያደርግና ለማኔጅመንቱ ግልጽነት የሚፈጥር ዌብ ቤዝድ የሆነ አይቲ ሰፖርት ቲኬቲንግ ሲስተም ያስፈልገዋል። ኬዙ ላይ እንደ ዲሌይ፣ ፑር ትራኪንግ፣ አሰሲንግ ኤፊሽንሲ ያሉ ቁልፍ ቃላትን ተጠቅሜያለሁ። ነገር ግን ቃላቱን አቀናጅቴ ትርጉም ባለው ስቴትመንት መልክ አስቀምጨዋለሁ። ጥያቄውን ኮፒ ማድረግን ሳይሆን አናሊሲስ መስራታችሁን ያሳያል። የሲስተሙ የመጨረሻ ግቦች ሲስተም ጎልስ። ሲስተም ጎልስ የቢዝነስን ዓላማዎችን የሚገልጹ እንጂ ቴክኒካል ስፔሲፊኬሽኖች አይደሉም። 5 ግቦችን ከችግሮቹ ጋር እያመሳገርኩ እጽፋለሁ። አንደኛ ሴንትራላይዝ አይቲ ሰፖርት ሪኩዌስትስ ወይም ጥያቄዎችን ማዕከላዊ ማድረግ፣ የተበታተኑ ኢሜይሎችና የቃል ሪፖርቶች በመተው ሁሉም ሰራተኞች ችግሮቻቸውን ሪፖርት የሚያደርጉበት አንድ ወጥ ፕላትፎርም መፍጠር፣ ስትሪምላይን ቲኬቲንግ አሳይመንት ወይም አመዳደብን ማቀላጠፍ፣ ቲም ሊደሮች ቲኬቶችን በባለሙያዎች ብቃትና ባላቸው ጊዜ ላይ ተመስርተው በቀላሉ እንዲመድቡ ማስቻል፣ ኢምፕሩቭ ትራኪንግ ኤንድ አካውንቴቢሊቲ ወይም ክትትልና ተጠያቂነትን ማሻሻል፣ እያንዳንዱ ቲኬት ግልጽ የሆነ ስታተስ ለምሳሌ ኦፕን፣ ኢን ፕሮግረስ፣ ሪዞልቭ እንዲኖረውና ከጅምሩ እስከ ፍጻሜው ክትትል እንዲደረግበት ማድረግ። አራተኛ ኢንሃንስ ሰፖርቲንግ ፊዚቢሊቲ ወይም ግልጽነት መጨመር፣ ማኔጅመንቱ የቲኬቶችን ብዛት፣ የሚፈቱበትን ፍጥነትና የባለሙያዎችን የስራ ጫና በሪል ታይም
እያየ አፈጻጸም እንዲገመግም ማስቻል። አምስተኛ ኢምፕሩቭ ዩዘር ሳቲስፋክሽን ወይም የተጠቃሚዎችን እርካታ መጨመር። ሪኩዌስተርስ የቲኬታቸውን ሁኔታ በግልጽ እንዲያዩ በማድረግ ደጋግሞ ኢሜይል ከመላክና ከመማረር ማዳን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። በሚቀጥለው ክፍል እንገናኝ። መልካም ጊዜ።